ሰላም እንዴት ሰነበታችሁ ክቡራን የኛ ዩቲዩብ ቤተሰቦቻችን። በሳምንታዊውና ያማሩ ፊልሞች በተሰኘው የቅኝት ፕሮግራማችን የፊልም ተመልካቾች በአንድ ድምጽ ድንቅ ተዋናይነቱን የሚመሰክሩለት አንጀት አርሱ ተዋናይ ሰለሞን ቦጋለ የዓመታት የጥበብ ተሞክሮና ተሰጥኦውን አዳምሮ ከተለመደበት የትወና ሙያው ሻገር በማለት በድርሰትና ዝግጅት ጭምር የአንበሳውን ሚና ወስዶ የሰራልንን የራስ መንገድ የተሰኘውንና የሰለሞን የራሱ በሆነ መንገድ የተጠበበበትን አስደናቂ ፊልም ወደነዋልና እዩት ስንል ለቅምሻ ያህል ታሪኩን ባጭሩ አዘጋጅተን ልንቃኘው ወደናል። በሳቢሳ ፊልም ፕሮዳክሽን ተዘጋጅቶ በበርኮታ ፊልም ፕሮዳክሽን የቀረበው የሰለሞን ቦጋለ ፊልም ነው የዛሬ ቅኝታችን። ላይክ፣ ሼር እና ሰብስክራይብ እኛን ያበረታናልና በርቱበት። ራሱን ከከተማው ግርግርና ከሰዎች አግልሎ መጽሐፍትና ሲጃራውን ብቻ ጓዶቹ በማድረግ የፊቱ ግማሽ በአደጋ የተጠበሰው የሄኖክ አሁናዊ አኗኗር ዘይውን የፍቅር ሀገር ከሆነችው ድሬዳዋና ህዝቦቿ አኗኗር ጋር እየቃረመ በራሷ ጉዳዮች ተመሳሳይ የድብርት ስሜት ውስጥ ከሆነችው ጎረቤቱ ጋር ሲተዋወቁ በማሳየት ታሪካችን ይጀምራል። ስምህን ማን ልበል? እኔ ሌኒ ይባላል። ዘመድኩን እንዴትና ለምን የሚሉትን ጥያቄዎች ሳይመልስ ዘው ብሎ ወደ አዲስ አበባ የሄደው የፊልሙ ታሪክ ከአደጋው በፊት የነበረውን የሄኖክን ሁሉ ሙሉ የሆነ ከሚስቱ ጋር የነበራቸውን አስደሳችና የሚያስቀና ልጅ ቀረሽ የትዳር ህይወት እያሳየን ታሪኩ ይቀጥላል። እኔ በጣም ሩቅ ሴት ነሽ። በፊቱንም ከሰው መቀላቀል እንደማይሆንለት የተገነባው ሄኖክ ሚስቱን ጓዶቻቸው ባዘጋጁት ፕሮግራም ላይ ብቻዋን እንድትገኝ ይፈቅድላታል። ሚስቱን በቦታው ተገኝታ የቆዩ ጓደኞቿ ጋር አስደሳች ጊዜያትን እያሳለፈች በነበረችበት ወቅት የፊልሙን ታሪክ ወደ ሌላ ጥፋት የሚወስድ አጋጣሚ ይፈጠራል። ልለፍ በዛ ጋር ምን ነው አንተ ልክ አለመሆኔ ላይ ያሰመርክበት? እንደማይሽ ከቅድም ጀምሮ ልክ አይደለሽ። ከልጅነቷ ጀምሮ አጠፋሽ፣ ልክ አይደለሽም ተብላ የማታውቀውና ባሏም ሆነ ቤተሰቧ እንደ እንቁላል የሚንከባከቧት የፍጹም ካራክተር በግዴለሽነትና ንቀት በሚመስል መልኩ የደረሰባትን ተቃውሞ እንደ አጋጣሚ ብቻ አይታ ለማለፍ አልቻለችም። ዳግማዊም የሥራ ቦታዋ ድረስ በመሄድ ያልወደደችውን ማንነቱን እልህ በሚመስል መልኩ ደጋግሞ በማሳየት ይፈታተናት ጀመር። ጤና ይስጥልኝ። ወደ ጉዳይ ተሰናጋጅ እኮ ነኝ። በስርዓት ልታስተናግጂኝ ይገባል። ምን ፈለክ? ደም ትህትና ከጎደለው ሰው ላይ አልገዛም። እልህ ምላጭ ያስውጣል እንዲሉ በእልህ የጀመረችው ግንኙነት ወዳልተጠበቀና ደስተኛ ሕይወቷን ወደ በጠበጠው አዲስ የታሪክ ምዕራፍ ወሰደው። በራስ መተማመንና ድፍረት የተላበሰው ላጤው ዳግማዊ ልትቋቋማቸው ወዳልቻለቻቸው የስርቆሽ የፍቅር ሕይወት ውስጥ እንድትገባ አስገደዳት። ደግሞአለሁ፣ ክብሬ ነው እዚህ ድረስ ያመጣ። አትሳሳች። ሁሌም ፍጹምና ልክ እንደሆነች እየተነገራት የኖረችው የፍፄ ካራክተር እያንዳንዱ ተግባሮቿን የሚቃወማት ዳግማዊ አዲስና የማታውቀው ሕይወት ውስጥ ከተታት። ቤቷን ጠላች፣ ውጭውን ወደደች። በዚያች አንዲት አጋጣሚ ቤቷን ሊያፈርስ የደረሰ ስህተት ውስጥ ተነከረች። እንዳንቺ ካለች ክብሯን ከምትጠብቅ ሴት እንዲህ አይነት አጸያፊ ቃል አይጠበቅም። አትሳሳች። እንደሱ አትበለኝ። ታሪካችን በየመሃሉ እየተመለሰ አሁን ያለው ሄኖክ ከአዲሷ ጓደኛው ጋር ትውውቃቸው እያደገና ይበልጥ እየተቀራረቡ መሆናቸውን በሚያሳይ መልኩ አንድ መጽሐፍ እንድታነብ ሰጥቷታል። የምታነበው መጽሐፍም የተዘበራረቀ ስሜት እንደሰጣት እየነገረችው ነው። አበው ሲተርቱ ምን ይላሉ መሰለሽ? ማነህ ስትባል እኔ ነኝ የማትልበት ቦታ አትገኝ ይላሉ። ልክ እንደኔ አሁን እንዳለሁት ማለት እኔ ነኝ ማለት ስላልቻልክ ነው እዚህ ተደብቀ ያለው? ተደብቄ አይደለም፣ ተገንጥዬ ነው።
በአጋጣሚ የሚስቱን መኪና መንገድ ዳር ቆሞ ያየው ሄኖክ አብሯት ለመሄድ መኪናው ወደ ቆመበት ቦታ ሲገባ ሚስቱን ከአዲሱ ፍቅረኛዋ ጋር በፍቅር እያበደች ተመለከተ። የፊልሙ ታሪክም በአስደንጋጭ ሁኔታ ታጠፈ። የሄኖክ ሕይወት ተመሰቃቀለ። የሚወዳት ሚስቱን ለመግደል መሳሪያውን ሳበ፣ ግን አልቻለም። ምክንያቱም ይወዳታል። የኔም ቤት ነይስ ነይ። ምን ተገኘ? እኔ እንጃ ማበድ አማረኝ። ከሚስቴ ጋር ራቁታችንን መደነስ። ከብዙ ማሰላሰል በኋላ መፍትሄ ብሎ ያመነበት ውሳኔ ደግሞ አስደንጋጭ ነበር። የሚስቱን ፍቅረኛ መወዳጀት፣ እዚያም ውስጥ ከሱ ያጣችውን ነገር መፈለግ ነበር ውሳኔው። የኔ ወንበር ነች። አልነገርኩም እንጂ ሁልጊዜ የምቀመጥባት ቦታዬ ናት። አሁን ግን እኔ ቀድሜ ይዤታለሁ። ይቅርታ ጠይቃለሁ። የሁለቱ ባላንጦች ግንኙነት አድጎ የብርጭቆ ባልንጀሮች ሆነዋል። በጨዋታቸው መሃል ዳግማዊ ስለ አዲሷ የስርቆሽ ሚስቱ የሚነግረው ታሪክ ለሄኖክ መቋቋም ከሚችለው በላይ ሲሆንበት ይታያል። አሁን ግን ፍቅር ነገር ሳይጀምረኝ አይቀርም። ግን ምን ዋጋ አለ? ለምን? ባለትዳር ነች። እባክህ አንተ የምታወጣት ሴት ከባሌ ምን ጎደለብኝ ነው? አሁን እቺ እኔዋ ምን የነፍስስ ቢሆን የሰው ሚስት መውሰድ እግዚአብሔር የሚፈልገው ይመስላል። ወደፊት የኔቱን የሰውቱን እግዚአብሔር ወዶ ተናግሮ ዛሬ ሳሳዘነች ከባሏ ጋር አድርጋ ማታ በቃ በጣም ነው መውዳት፣ በጣም ወዳት ሚስቴ ነች። ከዚህ በኋላ በሰማው ነገር የደነገጠው ዳግማዊ ከሁለቱም ሕይወት ውስጥ ለመውጣት ከአካባቢያቸው ይሰወራል። ያም ሆኖ ግን ከስልኳ እንጂ ከልቧ ሊጠፋ ያልቻለው ዳግማዊ የፍፄን ሕይወት የባሰ ድብርት ውስጥ ከቶ ፍጹም ደስታዋን ይነሳታል። ይህን ልብ ያለው ሄኖክ የሚስቱን ደስታ ለመመለስ ባላንጋራውን አፈላልጎ በማግኘት በድጋሚ እንዲያገኛት ሲማጸነው ያሳየናል። ቅረባት፣ እንደ ቀድሞ ቅረባት። በሸሻት ቁጥር ታመመች። እኔ ደግሞ እንድትታመምብኝ አልፈልግም። ተማጽኖውን የተቀበለው ዳግማዊ ቤቱ ወስዶት እያወሩ ሳለ ልማደኛዋ ፍፄ ባሏና ዳግማዊ ባሉበት ቤት ውስጥ በድንገት ስትመጣና ከዳግማዊ ማርገዟን ስትነግረው መኝታ ቤት ሆኖ የነበረው ሄኖክ ሁሉንም እንደተደበቀ ይሰማል። ምንድን ነው? ጸነስኩ። ፍፄ ወደ መኝታ ቤቱ ዘው ስትል የሰማውን መቋቋም ያቃተው ሄኖክ ራሱን ሰቅሎ ያገኙታል። ጨካኝ ደራሲ ነው፣ ገደለው። ሄኖክ ማለት እኔ ነኝ። ታሪካችን በሚገርም ሁኔታ ታጥፎ ወደ አሁናዊው ሄኖክ ሲሄድ አዲሷ ጓደኛው ስታነበው የነበረው መጽሐፍ የራሱን የሄኖክን እውነተኛ ታሪክ መጨረሻውን ብቻ ቀይሮ እንደጻፈው ሲነግራትና በእውነተኛው ታሪክ ላይ ግን ስታየው እንዳትሳቀቅ ከቤቱ በመስኮት ሲዘል እሳት ላይ በፊቱ በመውደቁ የደረሰበት አደጋ እንዲህ እንዳደረገው ይነግራታል። የራስ መንገድ ፊልም በአስደናቂ ሲምቦሎች የተሞላ መሬት ጠብ በማይሉ ቃለ ተውኔቶች የታጨቀ አንጋፋዎቹ ሰሌ፣ ቤቢ እና ፍፄ የትወና ድብድብ ያሳዩበት ከምንም በላይ ደግሞ የካሜራ ሊቁ ሰው መሆን የተራቀቀበት አንጀት አርስ ኢትዮጵያዊ ፊልም ነው። ውድ ተመልካቾቻችን የሰሌን የራስ መንገድ እኛ እንዲህ ቃኘ ነው። ቅምሻችን እንደጣፈጣችሁ እርግጠኞች ነንና ሙሉ ፊልሙን ተጋበዙልን። ለዛሬ አበቃ።